በሀገሬ ኢቨንትና ፕሮሞሽን ከመስከረም 20 እስከ 24 2017 ዓ.ም ኢሬቻ ኤክስፖ 2017 ዝግጅትን በተመለከተ የተሰጠ ጋዜጣዊ መግለጫ ነው። ሀገሬ ኢቨንትስ እና ፕሮሞሽን በ2017 ዓ.ም በአይነቱ የመጀመሪያ የሆነውን ታላቁ ኢሬቻ ኤክስፖ 2017 የተሰኘውን ታላቅ አውደ ርዕይ ለማሰናዳት ሲያሳውቅ በታላቅ ደስታ ነው። ኢሬቻ የክረምት ወቅት አልፎ አዲስ ዓመት ሲጀመር የሚከበር ታላቅ የምስጋና በዓል መሆኑ ይታወቃል። በዚህ ታላቅ የምስጋና በዓል ሰሞን የክብረ በዓል አከባበር አካል የሆነው ኢሬቻ ኤክስፖ 2017 በተለያዩ የህብረተሰብ ክፍሎችን የሚያሳትፍ በእድሜ ሳይለያይ በሃይማኖት ሁሉም ኢትዮጵያዊ የሚሳተፍበት ትልቅ በዓል ነው። ለይህንን በዓል ደግሞ የበለጠ ለማድመቅ ኤግዚቢሽን ወይም ባዛር በቀደም በጠቀስኩት ቀን ከመስከረም 20 እስከ 24 2017 ዓ.ም በኤግዚቢሽን ማዕከል ኤክስፖ አዘጋጅተናል ማለት ነው። የዘንድሮ ኤግዚቢሽን እና ባዛር ለየት የሚያደርገው የኦሮሞ ህዝብና ወንድም ኢትዮጵያውያን ባህላዊ ትሩፋቱን የሚያከብር ብቻ ሳይሆን የተለያዩ ንግድ ኤግዚቢሽን ማለትም የባህል አልባሳት፣ ጌጣጌጥ አምራችና የተለያዩ ነጋዴዎች፣ ባንኮች፣ የፈጠራ ባለሙያዎችና ስራ ፈጣሪዎች፣ የሪል ስቴት አልሚዎችና ሌሎች የተለያዩ ተቋማት ምርትና አገልግሎታቸውን የሚያቀርቡበት ባዛር ነው ማለት ነው። ለዚህም ኢሬቻ ኤክስፖ 2017 ወሳኝ ኢኮኖሚያዊ ድሎችን የሚፈጥር ደማቅና ሰፊ ዝግጅት እንደመሆኑ መጠን እኛም እንደ ሀገሬ ኢቨንት እንደ ፕሮሞሽን አምነንበት ይሄ ዝግጅት በሀገር አቀፍ ደረጃ እንዲዘጋጅ አድርገናል ማለት ነው። ከባህላዊ ኤግዚቢሽኖችና ትርኢቶች እስከ እጅ ባለሙያዎች፣ ወርክሾፖች፣ የአገልግሎት ምርቶች ሽያጭና የተለያዩ አገልግሎቶች ማለት ነው። አውደ ርዕዮች እንግዲህ እንደሚቀርቡ ከላይ እንደገለጽኩት እነዚህም ተጨማሪ ናቸው። ኢሬቻ ኤክስፖ 2017 ዋናው ዓላማ ኢሬቻ በሁሉም የኢትዮጵያ ሕዝቦች ዘንድ በተለይም ደግሞ በዓሉ በድምቀት የሚከበርባት የአዲስ አበባ ከተማ ነዋሪዎች ዘንድ እንደ ትልቅ ሀገራዊ ቅርስ የባህል ጸጋና የአብሮነትና የአንድነት ምልክት ከመሆኑም በተጨማሪ ትላልቅ ቢዝነስና ኢኮኖሚ ጠቀሜታ ያላቸው የንግድ ትርኢቶች፣ አዝናኝ ባህላዊ ትርኢቶች የሚታዩበት አውደ ርዕይ ነው ወይም ኤግዚቢሽን ነው ማለት ነው። ኤክስፖ ነው ማለት ነው። እነዚህ እንትኖቹ ሲጠቃልሉ አራት እንትኖች ናቸው ያሏቸው። የሚያካትተው ዝግጅቶች ባህላዊ በባህልነቱ ባህላዊ ቅርሶችን ያካትታል ማለት ነው። ሌላው ባዛሩ ላይ ደግሞ የተለያዩ የንግድ አክቲቪቲዎች ወይም እንቅስቃሴዎች ናቸው በዛ ላይ የሚደረጉት ማለት ነው። በተጨማሪ ፓነል ውይይት ይኖረናል በመሀል ላይ ማለት ነው። ይሄም የእንትኑ የበዓሉ አንዱ አካል ነው ማለት ነው። መጨረሻ ላይ በዓሉ ተጀምሮ እስከሚያልቅ ድረስ የኮንሰርት ይኖረናል። ማታ እስከ አርብ ማታ ድረስ ነው የሚካሄደው። 24 አርብ ማታ ነው የሚሆነው። ሙዚቃዊ ኮንሰርት አለን። እሱ በዚህ አይነት ሁኔታ ነው። ስለዚህ እነዚህ አራቱ ዋና እንትኖች የሚካሄዱበት ነው ማለት ነው ኤክስፖ። እንግዲህ በአጠቃላይ ይሄን ይመስላል።